በምትሄድበት ጊዜ ነጠር አትበል ለምን انك لن تخرق الارض ولن تبلغ الجبال طولا እነጥርባታለሁ ብትል መሬትን አሰነጥቃትም ወደ ላይ ደግሞ ከፍ ይያልኩ እነጥራለሁ ደግሞ ብትል ተራራ ላይ አደርስም ይያለ ነው ትንሽ ናንተ ሰዎች የበለጠ ትንሽነታቸውን የሚያዩት መቼ ነው በአሁን ሰዓት የተነሳው አውሮፕላን 20,000 ጫማ ርቀት አለው ተብሎ ከአውሮፕላን መስኮት አግኝተ ወደ ታች ስታይ ጉንዳን ነው የሚያክል የሰው ልጅ ጉንዳን ቺን ነው የሚታከል ሺ ሆኖ ተሰብስበዋሉ ሺ ጉንዳን ነው የሚመስሉት ያነህና አንተ በመሬት ላይ በምትንቀሳቀስበት ጊዜ ምናቱን አትንበጣረር መሬት የሚያንስበት ሰው ሆነ አትገኝ ስለዚህ አንተ በጉዞ ላይ በምትሄድበት ጊዜ በመካከለኛ ነው የምትሄደው አንዳንዴ ከፍ አትበል ሲባል ደግሞ አንዳንዱ ዝቅ ብሎ ስብር ብሎ የሚሄድ ካለ ይሄ እብድ ነው ይሄ ራሱ ስለምና ስብራትን አይደለም የሚያስተምረው ቀናት ላለ ማንንም ታከብራለ ዝቅ ማለት የሚባለው ነገር ምንድነው ሰዎች ላይ የበላይ ሆነ አትታይ ነው እንጂ ከኢማን ቆጥሮ ጎንበስ ብሎ ሲሄድ ያዩት ዑመር ኢብኑ አልኸጣብ ቀናበል ነው ያሉት ምክንያቱም እንዲ ጎንበስ ብለ የምትሄድ ከሆነ ከመኪና ትጋጫለህ ስለምና በድሎ ልትል ነው ከመኪና ተጋጭተ ቀናት ላለ ድንገት ሰውነህና ያየ ወንጀል ካለ አይነን ትሰብራለህ የማይፈቀር ነገር ካለ አይነን ሰበር ታረጋለህ ስለዚህ መንገድ ላይ በምትሄድበት ጊዜ ነጠር አትበል እያለ አላህ ይመክረናል ይሄ አንዱ የኩራት መገለጫ ስለሆነ ስለዚህ በቀስ ብሎ ከመሄድና መሬት ላይ ነጥሮም ከመሄድ በመካከለኛ ምክንያቱም ይሄ ኡማ ትልቁ መገለጫው ምንድነው ኡመተል ወሰጥ ነው በማንኛውም ነገር ይሄ ኡማ መካከለኛ ነው ሲበላ አይኑ እስከሚያፈጥ ድረስ መብላት የለበትም ሲበላ መካከለኛ መገለጫችን ስለሆነ ስንተኛ ሚሻንተኛለን ጧት 5 ሰዓት ምን እንነሳ ከሆነ ይሄ በሽታ ነው ህክምና ይፈልጋል ይሄም ትተዋለ ትተኛለ ሳይንሱ የፈቀደልህ ሰዓት አለ ሸሪዓው ደግሞ የፈቀደልህ ሰዓት አለ ከኢሻ በኋላ ወሬ ማውራት የተጠላ ነው አሉ ነብዩ አለይሂ ሰላቱ ወሰለም ከሱቢ በኋላ ደግሞ መተኛት የተወደደ አይደለም ወደ ስራ መሄድ ስላለብህ ማለት ነው እነዚህን ሲስተሞች ነው የምትጠቀመው ሌላው የኩራት መገለጫ የሆነውን አላህ ሲነግረን ይላል ወላ تسعر خدك للناس ሰዎችን በመታናገርበት ጊዜ ጉንጭን አትስጣቸው ወይም የንቀት አመለካከት እዚህ ጋር ያወራህ ነው ግን የንቀት አመለካከት አታደርጋቸው መናቁንተውና ሐጃቸውን እንኳን ባትፈጽመው ቢያንስ አዳምጣቸው ተነፈሳርላው خلاص እኔ አልችለውም አፉ በለኝ ቀልብን ከምሰብር ብዬ ነው እንጂ ያዳመጥኩ እኔ አልችለውም በንቀት ሂደት ግን እዚህ ጋር ያናገረ ፊትን ዞረ ማናገር የኩራተኞች መገለጫ ነው ስለዚህ ولا تسعر خدك للناس ሰዎችን በመታናገርበት ጊዜ ዞር ብለህ ሳይሆን ጉንጭን አዙረህባቸው ሳይሆን እያየኸው ማናገር ነው ያለብህ ከዛ በኋላ መጨረሻ በተሻለ መልኩ ተነግራለህ ምክንያቱም ይሄ ኩራት የሚባሉ ሰዎች እንደ ምሳሌ ቀርበው ብዙ አሉ ትላንት ኩራቱ ጣራ ላይ ከመውጣቱ የተነሳ ፊራውን ምን አለ አና ረብኩሙል አላ አለ ጌታችሁ ነኝ ብቻ እኮ አይደለም ያለው ፊራውን እኔ ትልቁ ጌታችሁ ነኝ አለ ትልቁ ከኔ ሌላ ጌታ አላቀላችሁም ማለት ቲቢቱ ወጠረው ልክ ዛሬ ዓለም ላይ የፊራውን ጓደኞች እንደሚፈጥሩት አይነት ሕፃን ልጆችን የሚገል የነበረ ነው يذبحون أبناءكم ويستحيون نساءكم የመጨረሻ ከኩራቱ ከንቀቱ የተነሳ
ወንድ ልጅ ተወለደ ሲባል ያርድ ነበር ሴቶችን ደግሞ ይተዋቸው ነበር ለምን ወንበሬ ላይ የሚመጡ አሉ ብሎ ስለሚፈራ ለዛ ወንበሩ መክፈል ያለበት ሕፃን ልጅ መግደል ከሆነ ይገላል ገደለ ከኩራቱ የተነሳ ምን አለ እኔ ነኝ ትልቁ ጌታ አለ አላህ ደግሞ የሰራቸው ግፎች ከባድ ስለሆኑ ይህ ሰው እስከ የውመል ቂያማ መታወስ ስላለበት ምልክቱን አስቀምጠው አላህ ምን አለ فاليوم ننجيك ببدنك لتكون لمن خلفك آية እስከ የውመል ቂያማ ድረስ ጀናዛው ምልክት አድርጌዋለሁ አለ አላህ ይሄ ነበር አነ ረብኩም العالى የሚለውን ለማየት የፈለገ ግብጽ ሄዶ ማየት ይችላል ማለት ነው አንተን ጀሰድን ሰውነትን እስከ የውመል ቂያማ ምልክት አድርጌዋለሁ ማን ከለከለው ለምን ሞተ ማን ሞታለው ሞተ ያ ሁሉ አመታት ጣጊያ ነበር ድንበር ያለፈ ነበር ሕፃን ልጅን ከመግደል የበለጠ እኮ ልቡም አይኑም የታወረ ሰው የለም ሕፃን ልጅን እስከ ማረድ የደረሰን ይሄን የተረገመውን ፊርዓውን አላህ Subhanahu Wa Ta'ala ያው ለምልክት አድርጌላቸዋለሁ አለ ልብ ያለው ይማራል ልብ የሌለው ሌላ 10 ፊርዓውን ጀናዛ ቢቀመጥለትም አይማር ግን እንደ ታሪክ መወራቱ ይህ ሰው አይቀር ያ ሁሉ ያደረጋቸው ጀነትን የፈለገች የሱን ጭካኔ የሱን መጥፎነት እንኳን ያየች እናታችን አሲያ የቤተ መንግስት ኑሮ ሳይናፍቃት ጌቷን የጠየቀችው ምን ነበር ረቢ ብሊኒ ኢንደከ በይተን ፊል ጀነ ወነጅኒ ሚን ፊርዓውን አለች የምን ባል ነው ከቆሻሻ ባል ጋር ምንድነው የምተኛው አለች ቆሻሻ ባል ነው ብላ ተወችው እሷ ጌታ ያንተ ዘንድ ቤት ስራልኝ እኔ ቤተ መንግስት ይወታርልም ይናፈቀኛለች አንተ ጋር ያለው ቤት ነው አለች ያን ቤት ስራልኝ ብላ ዱዓ ጠየቀች ልጅ ከሚያርድ ሰው ጋር እንዴት ትተኛለህ ልጅ ከሚያርድ ሰው ጋር እንዴት አብረህ ትቀመጣለህ እንዴት ሳብረህ ታወራለህ የዚህ አይነት ሰው ጋር አንተም ባይገልህ ነው የሚገርመው እኮ ይህ ሰው ዛሬ አላህ Subhanahu Wa Ta'ala ለምልክት አድርጎ አስቀምጦታል እስከ የውመል ቂያማ ማንም ሰው ያያዋል ማለት ነው ልክ እንደ ፊርዓውን ደግሞ በታሪክ የሚታወቀው የምታውቁት ሱረቱል ቀሰስ እንቀራ ያው ሱረቱል ቀሰስ በአብዛኛው ታሪክ የሚያነሳው በቃ ስለ ሙሳ ነው ቁርአን አንዳንዴ እኮ ለሙሳ ነው እንደወረደው እስኪባል ድረስ በአብዛኛው የሙሳ ህይወት በጣም ሰፊ አድርጎ ቁርአን ስለነገረ نحن نقص عليك احسن القصص ብሎም ደግሞ ልክ ሱረቱል ዩሱፍ ላይ እንደነገረ ማለት ነው ሱረቱል ቀሰስ ላይ ሌላ ታሪክ ባለ ታሪክና ጠጋበኛ ኩራተኛ ደግሞ የነበረ አንድ ሰው ነበር ማን ይባላል ቃሩን ይባላል በወቅቱ የነበረው የገንዘብ ሚኒስቴር ነበር በጣም ብር አለው በጣም ይቆጥራል ኢነ ቃሩን ካነ ሚን ቀውሚ ሙሳ አላህ ቃሩን የሚባለው በሙሳ ጊዜ የነበረ አካል ነው አላህ Subhanahu Wa Ta'ala የቃሩን ድንበር ባለፈ ጊዜ በወቅቱ የነበሩት አላህን የሚፈሩት ሰዎች ምን ብለው ይመክሩት ነበር ወብተጊ ፊማ አታከ አላሁ ዳር አልአኺራ ይሉታል ያንተ ሀብት ያንተ ነው ያንተ መልካም ላንተ ነው ስለዚህ አላህ ከሰጠ ርዝቅ አካፍል ስጣሉት ወብተጊ ፊማ አታከ አላሁ ዳር አልአኺራ ያቺ የመጨረሻ ሀገር የሆነችውን ጀነት ግዛበት ብለው ሰዎቹ መከሩት ኤን በመከሩት ጊዜ በጣም ቆሻሻ ንግግር ተናገረ አንዳንዴ እንዲሚል ሰው ስላለ ነው ዛሬም አንዳንዴ ቃሩኖችን አታጣም በጣም ከበደው የተባለው ነገር ገንዘብ በጣም ስላለው አኺራ ገዛበት የቲም خدمበት ሸህ خدمበት ዑለማ خدمበት የአላህን ቤት ሰራበት ቤተሰብ አስደስትበት ይሄ መልካም ስራ ብለው ነው ከሄዱት እነሱ ምን አለሱ ኢንማ ኡቲቱ አላ ኢልሚ ያለ
እኔ የሁሉ ብር እኮ አላህ የሰጠኝ እንደሚገባኝ ስላወቀ ነው አለ። ልክ አንዳንድ የዘመኑ ሰው ይላል በኢልማችን በእውቀታችን በጥበባችን ይላል። ማታ 4 ሰዓት ተኩል ስታየው ያለ ጥበቡ ወርቋል ተኝቷል እኮ። የቱን ያንተ ጥበብ? በአላህ ኃይል እንጂ አንተ የለህም። ቃሩን ከባድ ንግግር ተናገረ። በቃ አላህ እቺን ከባድ ንግግር ቁርአን ላይ ያስቀምጣት። ጉራው ደግሞ አላህ Subhanahu Wa Ta'ala ምን አደረገው? ይሄን ባለ ጊዜ فخسفنا به وبداره ገንዘቡንም እሱንም አስምጫዋላት መሬቱ። ያ የጎረረበት የሚባለው ገንዘብ መሬቱን ማናገራት አስምጩ ከነ ገንዘቡ። መጀመሪያ እሱ እየሰመጠ ነበረ። ከዛ ምን ብሎ ተናገረ? ሙፈሲሮች እንደሚሉት እኔ ሰምጬ ሙሳ ብሩ ሊወስደው ነው አይደል? ብሬ ሊወስደው ነው አይደል? አሁን ሰው ማለት ያለበት ተውባ ነው እንጂ ያ ረቢ ይቅር በለኝ ማለት ሲገባው ብሬ ልትወስድ ነው አይደል? እኔ ሰምጬ ያለ አየ ሲዘጋባ አቅለ ከነ ብሩ አለ አላህ ከነ ንብረቱ አላህ አብሮ እንዲሰምጥ አደረገው። እስከ የውመል ቂያማ የሚሰምጥ መሬት ውስጥ የሚሰምጥ ማን ነው? ቃሩን ነው። ገንዘቡም አልጠቀመው ምኑም አልጠቀመው። ስለዚህ እኔ በእውቀቴ የኛ ዘር መጅዳሃለው እኛ ዘር እኮ በደህነት አንታወቅም የሚል ካለ የቃሩን ጎረቤት አትሁን። ተው የዚህ አይነት ንግግር። ማንም የሰው ልጅ ሲወጣ ራቁት ነው የወጣው። ከዛ አላህ Subhanahu Wa Ta'ala የሚፈልገውን ነገር አከፋፈለ። ሲያከፋፍል ቂብላ ስለዞርክና ሙስሊም ስለሆንክ ሳይሆን ላላመነውም አላህ ይሰጠዋል። ይሄ የሱ ስጦታ ነው። ኩራተኞች ሌላ ሶስተኛ ኩራተኞች በተለይ ወንበር አለን፣ ጠባቂ አለን፣ መሳሪያ አለን፣ ከዓለማት ሀያልን ለሚል ሁሉ እንደ አምባገነን ከሚገለጸው አንዱ ማን ነው? ነምሩዝ ነው። ነምሩዝ በማን ጊዜ የነበረ ነው? በነብዩላህ ኢብራሂም አለይሂ ሰላም ጊዜ የነበረ ሰው ነው። ይህ ሰው አነ ኡህይ ወኡሚት ብሎ ሁሉ ተናግሯል። እኔ እገላለሁም ሕያውም አደርጋለሁ አለ። እገላለሁ ሕያውም አደርጋለሁ ሲል የነበረው እስቲ ያሳየን ሲሉት አንድ ሰው ይገልና ከእስር ቤት ደግሞ አንድ ሰው ያወጣና ይሄው ሕያው አደረኩት ይሄው ገደልኩት ይላል። ያ ወንበር ያሰክራል እኮ ይሄ ወንበር ከባድ ነው። እንደ ወንበር ምድር ላይ የሚያሰክር ነገር የለም። እሱ ለወንበሩ ሲል ወንድሙ መግደል ካለበት ይገላል። ለስልጣኑ ሲል ማድረግ የሚገባው ነገር ካለ ሊያደርግ ይችላል። ይሄ በጣም ከባድ ነው የቦታ። እኛ አስተያየት እንሰጣለን እንጂ የተቀመጡ ሰዎች ነው የሚያውቁት። ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ስልጣንን ለፈለገ ወንበርን ለፈለገ ሰው አልሰጠውም ነው ያሉት። ሰጠውም ማያውቀው በሳቸው ጊዜ እጁን አውጥቶ ምረጡኝ ያለ የለማ። አማናውንና ቦታውን ስለሚያውቁት ይደበቃሉ ሰሃቦቹ። ብዙን ጊዜ ትልቅ ቦታ የሚመረጠው ሰሃባ የተደበቀ ሰሃባ ነው የሚመረጠው። ኩራት ያመጣብህና ብዙ አላስፈላጊ ነገሮቹ ላይ ትገባለህ። ነምሩዝ እንግዲህ ያላደረገው ግፍ የለም፣ ያልሰራቸው ስራ የለም። ግን አላህ ብዙን ጊዜ ትልቅ ነኝ የሚሉ ሰዎች በትንሽ ነገር ነው የሚወስዳቸው። ሲወስዳቸው ከዚህ ዱንያ በትንሽ ነምሩዝ የሚገርማችሁ እኔ ገላለሁ አነሳለሁ የሚለው ነምሩዝ አላህ Subhanahu Wa Ta'ala እኮ የቀጣው በአፍንጫው ትንኝን የላከለት።
ወኢነ ጁንደና ለሁሙል ጋሊቡን ነው። የኛ ወታደሮች ምን ጊዜ ማሸናፊዎች ናቸው ነው የሚለው አላህ። ነፋሱ የሱ፣ ፀሐዩ የሱ፣ ዝናቡ የሱ፣ ሁሉ የሱ ነው። ምንም ያ ሁሉ የነበረው ነምሩዝ ትንኝ ብቻ ላከበት። ትንኙ አዚውስ ገባች። ወታደሮቹ መጥቶ አብሽር አይዞ ይሉታል። አይዞ አትበሉኝ፣ ጫማ ያመጣችሁ ጭንቅላት የምቱኝ ይላቸዋል። እንዲወጣ ሊመታችሁ ምቱኝ ይላል። አላህ ማንም ሰው ከታሪክ ተምሮ እንዲጠነቀቅ ነምሩዝ አንዱ ታሪክ ነው። እነዚህ ሰዎች ሁሉ የት ነው ያሉት ዛሬ? ከአላህ ጋር ተገናኝተዋል። ቢወዱም ባይወዱም ማንም ቢወድም ባይወድም ይገናኛል። ሙእሚንም ሆነ ተቅይም ሆነ ሌላ የማያመልጠውም ሆነ ይገናኛል ከጌታችን ጋር። ሌላውም ይገናኛል፣ የማይገናኝ የለም። እነዚህ ሰዎች በዚህ ሁኔታ ነው ያለፉት። ስለዚህ እነዚህን ያወቀ ሰው አላህ Subhanahu Wa Ta'ala ከየት እንዳመጣው ላወቀ ሰው መኩራት የለበትም። ምክንያቱም አላህ ምን ብሎናል? ሚንሃ ኸለቅናኩም ወፊሃ ኑዒዱኩም ወሚንሃ ኑኽሪጁኩም ታረተል ኡኽራ አለ። ከዛች አፈር ፈጠርናችሁ፣ ወደዛች አፈር እንመልሳችኋለን፣ ከዛች አፈር ደግሞ ለሁለተኛ ጊዜ እንቀሰቅሳችኋለን አለ። ይሄ ነው የሰው ልጅ የሚኮራው ወይ እያለ አላህ እያናገረን ያለው። ኩራት ለአላህ ብቻ ነው። አልዒዙ ኢዛሪ ብሏል አላህ። ልቅና ኩታዬ ናት ብሏል አላህ። ኩራት ለአላህ ብቻ የሚሰጥ ነው። ለዚህም ነው ነቢዩ ዓለይሂ ሰላቱ ወሰላም ላ የድኹሉ ልጀነተ መን ካነ ፊ ቀልቢሂ ሚስቃለ ዘረትን ሚነል ኪብር አሉ። በልቡ ላይ የጎመን ዘር ያክል ኩራት ያለበት ሰው ጀነት አይገባም አሉ። ሰሃቦቹ በጣም ተደናገጡና ያ ረሱላህ አሉ ሰለላሁ ዐለይሂ ወሰለም ኢነ ረጁለ ዩሒቡ አን የኩነ ሰውቡን ሐሰን ወነዕሉሁ ሐሰን። ሰውየው ቆንጆ ልብስ መልበስ ይፈልጋል። ሰውየው ቆንጆ ጫማ መልበስ ይፈልጋል። ይሄ ነው እንደ ኩራት አንቱ የአላህ መላእክተኛ ብሎ ጠየቋቸው። ላ ይሄ አይደለም። ለዚህ እንደው ምን አሏቸው? ኢነላህ ጀሚሉን ይሕቡ ጀማል አሏቸው። አላህ ቆንጆ ነው፣ ቆንጆ ቆንጆ ነገር ነው የሚወደው አሉት። አላህ የሰጠን ጸጋ ማሳየት፣ አላህ የሰጠን ውብ ነገር ማሳየት አላህ የሚወደው እንጂ አላህ የሚቆጣበት አይደለም። ቆንጆ ገንዘብ ሰጥቶ ሁሌ ነጭ ሽሮ የምትበላ ከሆነ ትጠየቃለህ። አንተ ለምን ስጋ ያልበላው እንዴ? አይ አላህ ይቆጣብኛል። ለምን ይቆጣብሃል? ይሄን የሚለው ሰው ምን ስለሆነ መሰላችሁ? ቋጣሪ ነው። አውቆ ነው በዲን የሚያሳብበው። አብላ የወጥ ሽታ ያጡ የስጋ ሽታ ያጡ ሰዎች አብላ፣ ኒዕማን ገንዘብን አሳይ። አላህ ከሰጠ ነገር ልበስ። የለበስክበት ሱጁድ ነው የምትደፋበት። ምን ችግር አለ? እጅግ በጣም ደካማ ባለበት አካባቢ ስትሆን ደግሞ መካከለኛውን ቀልባቸውን ደግሞ እንዳይሰበር። አይ እኔ ትንሽ አሁን መራብ ፈልጋለሁ፣ የለም ብላ። ውሸታም ይማን ይሄ። መልበስ ካለብህ ልበስ። ጠረን ጓደኞች እንዳይከፉ ጥሩ ሽቶ ተቀባ። አላህ ከሰጠ ተገባ፣ ካልሆነ ደግሞ ጥሩ ታጠብ። የግድ ሽቶ አይጠበቅብህም። ካላገኘ ጥሩ ታጠብ፣ ሽታ አይኖር። አላህ ቆንጆ ቆንጆ ነገር ነው የሚወድ። ዝርክርክ ከሆነ ደግሞ አትግባ። ቤት ውስጥም ነቃ ብለህ ግባ፣ ፈታ ብለህ ግባ። በእርግጥ ከመስጊድ የሚገቡ ባሎች አምረው ነው የሚገቡት። ለምን? መብራት ይዘው ነው የሚገቡት። ቤታቸው ኑር ነው ይዘው የሚገቡት። አባት ከመስጊድ ሲገባ ኑር ነው ይዘው የሚገባው። ስለዚህ ኢነላህ ጀሚሉን ዩሒቡ ጀማል። አላህ ቆንጆ ነው፣ ቆንጆ ቆንጆ ነገር ይወዳል። ቆንጆ ቆንጆ ነገር በመብላት አላህ ይጠይቀኛል አይባልም። አንተ ብሉ፣
ጠጡ ወላ ትስሪፉ ነው አታባክኑ ነው የተባለው ቆንጆ በላ ገንዳ ላይ የሚጣል ምግብ እንዳታዘጋጅ ተጠንቀቅ ይሄም ምግብ ጠብቀ መስጣቸው ሰዎች አሉ በመብላት በመጠጣት በመልበስ አላህ የሰጠን ጸጋን ያሳየው ዱንያም እኮ የበላሃት የጠጣሃትና ሰድቅ ያሳለፍካት ነው ያሉት ነብዩ አለይሂ ሰላቱ ወሰለም እነዚህ ሶስቱ ናቸው ባይሆን አሉ እሳቸው ኩራት ማለት አሉ አልኪብር ኩራት ማለት በጠሩል ሐቅ ወገምጡ الناس አሉ እንዳትረሷት እቺ በደንብ አስመሩባት ኩራት ማለት በጠሩል ሐቅ ወገምጡ الناس ሰዎችን መናቅና ሐቅን አለመቀበል አሉ ትላንት ወልዶ እንዴት ከዚህ ልጅን ሐቅን እቀበላለሁ ያለ ኩራት አለበት ከማንም ቢሆን አንተ የሚጠበቅብህ ሐቅ ነው ሐቅ ነው መቀበል ነው ሐቅ ከማንም ይሁን ሐቅ መሆኑን ብቻ ነው መርዳት ያለብህ ትላንት ወልዶ ገና እኮ አመት አልሞላውም ኪታብ ከያዘ ይላል አንዳንዱ ኪታቡን ፍትፍት መባያ አድርጎት እሱ አይሰራበትም ሰው ሲናገር ደግሞ ይቆጨዋል ሐቅ ከማንም ይሁን በሐቅ ነው አንተ ማሸነፍ ያለብህ መለኪያችን ሰው ሳይሆን መሆን ያለበት መለኪያችን ሐቅ ነው ሐቅ አይደለም ሁለተኛው ደግሞ ምን አሉ ወገምጡና ሳሉ ሰዎችን ማሳነስ መጣ ደግሞ ይሄ የዳህ ልጅ ይላል አይደል አንዳንዱ የዳህ ልጅ ይላል አጭ ማናንተ ግን በአላህ የዳህ ልጅ ሱብሃንአላህ إن الله غني ونحن فقراء الله መሬት ላይ ካወረዳት አንፃር ስናይኮ غني የሆነው እሱ ብቻ ነው ፉቀራ ሁላችንም ነን የዳህ ልጅ ይላል ኤም ሳይበቃው ደግሞ የናንተ ዘርማ ይላል የናንተ ዘር እናቃቸዋለን ይላል አራት ወልዶባት ህይወቱን ተደስቶባት ሳላውቅ ነው እኮ የናንተ ቤት ዘር ውስጥ የገባውት ይላታል አጂብ ማን አንተ ማን የነገር ያንተን ዘር ማን ነው በዘር ካርድ ያዘ ሰው አለ እንዴ ያ ሁሉ ያሳለፈች እህትን ነው እንዴ አንቺ ተሳስቼ ነው በእናንተ ዘር ውስጥ የገባውት ምትላት በጣም ትልቅ ስተት ኤም ሳይበቃ አንዳንዱ ሲመርጥ የኛን ብሔረሰብ ሴት አላገኘውም ብል እሷም ስትመርጥ 50 ላይ ያገባል 51 ላይ ልጅ ይወልዳል የ9 ዓመት ልጅ የቲም አስረክቦ ቀብር ይሄዳል 30 ላይ ሲያገባ አባት አላቸው ትልቅ ልጅ አድርሰዋል 50 ላይ ሲያገባ አንድ የቲም ጥሎ ይሄዳል ወይ ሁለት የቲም ጥሎ ይሄዳል የኛ ብሔር ይያለ ሲፈልግ እንደ ሱፐርማርኬት ተቃ አላገኘም ለዚህ ነው እዚህ አይነት ቆሻሻ ውስጥ እንዳይገባ اذا جاءكم من ترضون دينه وخلقه فزوجوا ዲኑን የምትወዱለት ጥሩ ስነ ምግባር ያለ ልጅ መጥቶ እናንተ ቤት ልጃችሁን ከጠየቀ فزوجوا ስጡት የሚያስበው ደግሞ በገንዘብ ብቻ ደግሞ ከሆነ ልጅን ባሪያ ያደርጋታል አንተንም ማያዘይር እናቷንም እንዳዘይር ያደርጋታል አኽላቅ ካለውስ አንቺ ለኔ የምትሆኚ አልመሰለኝም ለምን እናትሽን እስከዛሬ እንኳን አስተውተሽ አታውቂም ይላታል ጥሩ ባሌ ነው እኮ የሚለው እናቴ ልዘይር እንዴት አላልሽም ይላል አኽላቅ አለው ይሄ ነው ልጅ ማለት እንጂ ሰዎችን በዘራቸው ማግኘት በሚገባቸው ነገር ስላላገኙ በሚል ማሳነስ ይሄ ኩራት ይባላል በጣም በሚያሳዝነው መልኩ ደግሞ ጀነት አይገባም ትንሽም ብታክል ኩራት ካላቸው ከተባሉት ሰዎች አንዱ ይሄ ነውና ነብያችን ሰለላሁ ዐለይሂ ወሰለም የሰው ዘርም የሚዘድብ በዘሩም የሚንቀባረር ከኛ አይደለም ነው ያሉት የሰው ዘርም የሚሰድብ በዘሩም የሚንቀባረር ከኛ አይደለም ነው ያሉት
እኛውን አድንቀን አንደኛ በዓለም ዘር ምንለው የለም በዓለም ግን አንድ ሰው ትልቅ መሆን ይችላል አላህን ከያዘ ትልቅ ኳታር ለምንድን ነው የወደድናት ኳታር የዓለም ዋንጫ አስተዛጋጅ ለምን ወደድናት ኳሱን የወደድነው እስላማዊ ስነ ምግባር ነው የወደድነው እስላማዊ ስነ ምግባር እኮ ስላየን ነው ልቡስ ገባች እሷ ያዘጋጀችው ኳስ ሳይሆን ስነ ምግባር ነው ያዘጋጀችው ኳስማ የቀበሌ ቡድን ነው የሚመስለው አይደል እንዴ ኳታር ኳስ አይደለም ያሳዩት እነሱ ለዓለም ልጆች የሚሆን ኳስ ግን አሳዩ ዓለም ትልቅ አረጋቸው ወንድ ለወንድ እንጋባለን የሚሉ ሰዎች ምልክት ይዘው የመጣ ሰው እዚች ሀገር አይገባም አሉ ተንገዳግሮ ሰክሮ ኳስ የሚያካል እሱንም አንፈቅድም አሉ አየ እንዴት ትልቅ እንደምትሆን አላህ ከፍ ሲያደርግ በዚህ ከፍ ልትል ትችላለህ ዲን የበላይ ባደረክ ቁጥር ከፍ ይያልክ ነው የምትሄደው ስለዚህ እኔስ ምን ያህል ልቤ ላይ ኩራት አለ እውነት ሰው ንቃለው አልንቅም ብለን በጣም እኮ ከፍተኛ እኮ በሽታ እኮ ነው አልኩራት በመሐከላችን ወንድምን አይቶ ታውቃለህ ተውባክ ማን አንተ አሁን እኮ ኪስ ያበጠ ብለህ ነው እኮ በቃ የሆነ ባንክ እኮ ገንዘብ ስላለ ነው እኮ እናትን አይቶ ታውቃለህ በቃ አላህ ያለቀና ያታለው አየው ልብ ውስጥ ሲቀመጥ ኩራት ስንት የሥራ ማስታወቂያ ይወጣላል አይ ይሄ ስራን ያልገባም ለምን እኔን አይመጥነኝም ይላል ሞባይል መቀማት ነው እንዴ አንተን የማይመጥነ ሌብነትና ውሸት ነው ስራ ጋገኘ እየሰራ ያ ረቢ ደግሞ የተሻለ ስራ አስጠኝ ትላለህ ስንት ስራ ያለ አይ እኔን አይመጥነኝም አረ ፕሮቶኮል ይበላል እንዴ ይላል ፕሮቶኮል ሞባይል ቀምቶ መሮጥ ነው ፕሮቶኮል የተሰጣ ልብስ ቀምቶ መውሰድ ነው ፕሮቶኮል የሰው እንባን ማስለቀስ ነው እንጂ እኔን አይመጥንም እያል እየተኮፈስን ሳታስበው 4 አይነት 5 አይነት 6 አይነት ምግብ ይቀርብልሃል አንተውን በጣም የተንከባከቡ ይመስላል ትንሽ ይዮንክን ያለው ውጣና ስራ አንተ አንድ ደካማ ሰው ነህ ዓለምን ያንበረከኩት ሞዴል የሆኑት ሰሃቦቹ መፍለጫ ይዘው ነበር እንጨት የሚፈልጡት የነበረው መፍለጫ ይዘው እንጨት ቀረጣጥፈው ሰባብረው ይሸጡ ነበር ማን ስለሆንክ ነው አንተ እንደውም ወጣ ነው መስራት ያለብህ ያባትን ዱንያ እንዳታይ ትንሽ ያረጋል እንጂ والله ትልቅ ያረጋው በራስ የምትበላው ሳንቲም ጣፋጭ ስለሆነ ስለዚህ በራሳችን ላይ ያለውን በተለይ እህቶች ምን አለው ይያልሽ የምትንቂ እህቴ አምሮ ካለው ትልቅ ባለሀብት አግብተሻል ምን አለው ይያሉ እድሜያቸው ብዙ የሚሄዱ እህቶች አሉ የማን ብሔረሰብ ነው ይያለ በጣም የቆየ ወንድሜም አለ የኩራት መገለጫዎቻችን ብዙ ናቸው ሰፈር ለምናት መጣም አይን ያልመጣም ምን ነው እኛ ሰፈር እኮ እንዳለ ዳህ ይበዛሉ ያ ሁሉ ሰው ማየት አይከብድም ለምን ይከብዳል ሄደ ዘይራቸው ቢያንስ አላህ Subhanahu Wa Ta'ala እኮ የማያልቅ ፊት ሰጥቶናል ምንድነው እሱ ፈገግ ብለ ያካባቢን ሰው ዘይረ መሄድ የፈለገች እናት የፈለጉ እህቶች ጎረቤት ካገኘው ወንድሞችን ሄደ ዘይራ አረኔ ደስ የሚል ሰፈር ነው ያለውት ሁሉም ግቢውን ነው የሚዘጋው ቆልፈን ነው ምንውለው አንድ ጫጫታ የለም شوف ልብ ላይ ሲገባየው መጣ መሰረትን አትርሳ እዛ በባዶ እግር የሮጥክበት ማገር ቤት ሄደ ዘይራቸው ያካባቢን ቤተሰቦችም ሄደ ዘይራቸው የደሃፊት አላይም እንዴት ይባላል ማን እናስቲ አንተ ተናገር ማላችን እኮ 1 ቢሊዮን ብር ያለው የለም በቃ 1 ሚሊዮን ብር ሲይዝ ዱንያ ሙሉ የተቆጣጠረ የሚመስለው ሰው አለ
አሁን 1 ሚሊዮን ብር የቀበሌ ቤትም አይገዛም አልሰማም ይሆናል እሱ ምንም የትም ያደርግልን ትንሽ ብር ይዘን የደሃ ፊት ጠላን ብለን እንላለን ሐቅ ሲመጣ አንቀበልም እንል ሰዎች አለን ማንነታችን ግን ሱብሃንአላህ ስናይ ራሳችን ምን ተታዘዝበት ቦታ እኮ አለ እኔ ኩራት ሲሰማኝ ሽንት ቤት ስገባ እኮ ትንሽነትን ታውቃለህ አይደል ሱብሃንአላህ ባትሸና ኖሮ እንዴት ትኖር ነበር ትንሽነትን በጣም ትገነዘባለህ ቀን ሙሉ ያውሉን ሰው አንጫጭ ተሳድበ ደግሞ ማታ 6 ሰዓት ላይ ደግሞ ውልቅ ብለ የቱ ጋር እንደተኛ ሁሉ አታውቅም አየው ትንሽነት አትችልም በምን መለኪያ ነው እኛ ኩራቱ ልባችን ላይ የሚገባው ውጪ ላይ ሎቲ አንጠለጠለ ስናይ ፐርም የተቀባ ስናይ ዱርዬ ብለን ምን ገልጸው ሰው ስናይ አይ አንተ የጃነብ ሰው እያልን እንጠራዋለን በምን አወክ አንተን እዛ ቦታ አድርጎ አላህ እሱን ደግሞ አወል ሰልፍ ያመጣዋል እዚህ ጭጋው ሊያመጣዋል ባንተ እጅ እኮ አይደለም እሱ ወንድሜ ጸጉር ልክ አይደለም እስላማዊ አዳቡን የጠበቀ አይደለም ብለ ሄደ ብትችል ስጦታ ሰጠ ብትችል ሻይ ጋብዘ እንጂ አንተ የጀሃነም ሰው ያልከው እንዴት ነው መስጊድ የሚገባው ልክ አሁን ላንተ የጀነት ካርድ ያስከነኩ የሚመስለው አይደል የራስህም ኻቲማ ገና አላወቅ ስለዚህ ወንድሞችን በመታይበት ጊዜ ረህመተኛ አዛኝ ነው መሆን ካንተ የሚጠበቀው እንጂ መኮፈሳችን ወንድሞችን ለመለወጥ መፍትሄ ወይ መድኃኒት አይሆንም ስለዚህ የኛን ኻቲማ አናቀም ሰሃቦች እኮ ጦርነት ላይ መጋደል ላይ ባሉበት ጊዜ አንዱ ከተቃራኒ ተዋጊ ላ ኢላሃ ኢላላህ ባለ ጊዜ ሰሃባው ገደለው ሰሃባው ሲገለው እንዴት ትገለዋለህ ብሎ ሰሃባው አጠገብ ላ ኢላሃ ኢላላህ ያለ እንዴት ወንድምን ትገለዋለህ ብሎ ሲጠይቀው ባክል ይሸውደኝ ነው አለ ይሄን ዜና እንደው ሜጄ ለነብዩ አለይሂ ሰላቱ ወሰለም እናገራለሁ አለ ለሳቸው ተነገራቸው ለምን እንዲያረካሉት አይ አንቱ የአላህ መላእክተኛ ሊሸውደኝ ነው እኮ ለገለው ስል ላ ኢላሃ ኢላላህ ላይ ሊሸውደኝ ነው አሉ ምን አሉት ታዳ هل شققت صدره ልቡን ሰንጥቃ አይተው ነበር እንዴ አሉት የውሸት ይበል የውነት ይበል እዛ ጦርነት መሃል ላይ እንኳን መብት ምን ያህል እስላም እንዳከበረ ጦርነት መሃል ላይ እንኳን ልትነካው አይገባም ነበር አሉት هل شققت صدره ልቡን ሰንጥቃ አይተሃሉ ያሉት ስለዚህኛ የራሳችን መጨረሻ እናቅ አንድ ሰው ዱንያን ተሰናብቶ ሲሄድ የመስጊዱ ጀማዓ ሁሉ ማሻአላህ ይልጅ አላህ ወዶት ነው ከሞተው ከተባለ ይልጅ መች ሞተ ወላሂ